ሰላም እንደምናችሁ የኢትዮ ዩኒ ሰክሰስ ቤተሰቦች፣ ዛሬ ፍሬሽማን ኮርስ ኢንተርፕረነርሺፕ ቻፕተር 1 ፓርት 1 ላይ ያለውን ሀሳብ እንመለከታለን። ጠቅለል አድርጎ የሚያወራው ስለ ኢንተርፕረነርሺፕ ጠቅለል ያለ ሀሳብ ነው የሚያወራው። ስለ ኔቸር ኦፍ ኢንተርፕረነርሺፕ ነው የመጀመሪያ ሀሳቡ። ኢንተርፕረነርሺፕ የሚለው ቃል ከፍሬንች ቃል ወይም ደግሞ የፈረንሳይ ቃል ሲሆን ኢንተርፕሬንድሪ የሚል አይነት ትርጉም ያለው ነው። ምን ማለት ነው ትርጉሙ? ቱ አንደርቴክ ማለት ነው። ምን ማለት ነው? መውሰድ ማለት ነው። ኦሪጂናሊ ወይም ደግሞ ስረ መሰረቱ ስንመለከት ይሄ ኮሜርሻል የሆኑ ወይም የንግድ የሆኑ ፕሮጀክቶችን ማስተዳደር ነው። ኢንተርፕረነርሺፕ የሚባለው ምንድነው? ኢንተርፕረነሩ የሚሰራው ነው። ኢንተርፕረነርሺፕ የሚባለው ኢንተርፕረነሩ የሚሰራው ነገር ኢንተርፕረነርሺፕ የሚባለው ማለት ነው። ኢንተርፕረነራል ፕሮሰስ የሚባለው ደግሞ አዲስ ቫልዩን መፍጠር ነው። አዲስ ቫልዩን መፍጠር ነው ማለት ነው። ሂስቶሪካል ዴቨሎፕመንቱን እንመለከታለን ወይ ደግሞ ታሪካዊ አመጣጡን ኢንተርፕረነርሺፕ እንዴት እንደመጣ እንመለከታለን። በጥንት ጊዜ ኢንተርፕረነር የሚባለው ሰውዬ ምንድነው የሚባለው? ትልልቅ የሆኑ ቅድም እንዳወራ ነው የኮሜርሻል የሆኑ ንግዳዊ የሆኑ ፕሮጀክቶችን የሚያስተዳድር ሰው ተብሎ ነው የሚታወቀው ማለት ነው። ይሄ ብዙ ሌሎች ሰዎች ፕሮቫይድ ያደርጉትን ሪሶርስ ወይም ደግሞ ሀብት የሚጠቀም ሰው ነው ብለው ነው በጥንት ጊዜ የሚታሰበው ማለት ነው። ኢንተርፕረነርሺፕ እንደዚህ ነበር የሚታሰበው። ግን ወደዚህ ወደ 17ኛው ሴንቸሪ ስንመጣ ምን ተባለ? ከመንግስት አካል ጋር ግንኙነት ያለው ወይም ኮንትራክት ያለው ሰው ነው ኢንተርፕረነር ተብሎ መነገር ጀመረ ማለት ነው። ከዛ ደግሞ ፊክስድ የሆነ ኮንትራክት የሆነ ፕራይስ ማለት ነው። ምን ማለት ነው? ወጥ የሆነ የኮንትራክት የሚያደርግበት ፕራይስ ሲኖረው ያ ኢንተርፕረነር ይባላል ተብሎ ተጠራ ማለት ነው። ትርፍና ማግኘት ዲፔንድ የሚሆነው በኢንተርፕረነር ኢፌክት ላይ መሰረት አድርጎ ነው ይባላል። አንድም ነገር ትርፍ ተገኘ ወይም ደግሞ ሎስም የሚሆነው ምን ላይ መሰረት አድርጎ ነው ማለት ነው? የኢንተርፕረነሩ ችሎታ ላይ ኢንተርፕረነርሱ የሚያደርገው አቅም ጉልበት ላይ ተመስርቶ ነው ተብሎ ይታሰባል ማለት ነው። ከዛ በ18ኛው ሴንቸሪ ስንመጣ ሪቻርድ ሻንቲሌን የሚባለው እንደብሎ ዲፋይን አደረገ። ኢንተርፕረነር የሚባለው ሰውዬ ሪስክ የሚወስድ ሰው ነው ዲፋይን አደረገ ማለት ነው። እነዚህ መርቻንቶች የሚባሉት መርቻንት ማለት ነጋዴዎች ናቸው። በታወቀ ዋጋ ይገዛሉ፣ ከዛ ደግሞ ባልታወቀ ዋጋ ይሸጣሉ ዲፋይን አድርጓል ማለት ነው። ሴፓሬሽን ኦፍ በኢንተርፕረነር እና በካፒታል ፕሮቫይደር ካፒታል በሚሰጠው ሰውዬ እና በኢንተርፕረነሩ መካከል ልዩነት ተብሎ የታወቅበት ጊዜ ነው ማለት ነው። ከዛ ለኢትዮጵያ 19ኛውና ኤርሊኛው ሴንቸሪ ደግሞ ወደ ሞደርን ይጠቃል። እዚህ ጋር ደግሞ ኢንተርፕረነር የሚታየው እንደ ኢኮኖሚካሊ ነው። ኢኮኖሚ ላይ ቤዝ አድርጎ ነው የሚታየው ማለት ነው። ከዛ ኦርጋናይዝ ኤንድ ኦፕሬት ኢንተርፕራይዝ ፎር ፐርሰናል ጌን ማለት ነው። ለራሱ ጌን ኢንተርፕራይዝን የሚሰራና የሚወጥር ነው ተብሎ ዲፋይን ተደረገ ማለት ነው። ከዛ በመካከለኛው 20ኛው ሴንቸሪ አካባቢ ኢንተርፕረነር ምን ተብሎ ታወቀ? ኢኖቬተር አሁንም ድረስ ያለው ዴፊኒሽን ነው። ኢንተርፕረነር የሚባለው ሰውዬ ኢኖቬተር ነው ተብሎ ዲፋይን የተደረገበት ታይም ነው ማለት ነው። ይሄ ኢንተርፕረነር የሚባለው ኢንትሮዲውስ ኒው ፕሮዳክቶችን የሚያስተዋውቅ ሰው ነው። እንዲሁም ደግሞ ኒው ፕሮዳክሽን ሜተዶችን አዲስ የሆነ የፕሮዳክሽን ወይም ደግሞ የምርት ሂደቶችን የሚያስተዋውቅ ነው የተባለበት ታይም ነው። እንዲሁ ደግሞ አዲስ ማርኬት ደግሞ አዲስ ገበያ ብለን የምንጠራውን የሚያስተዋውቅ ነው የተባለበት ነው። ኢኖቬሽን ኤንድ ኒውነስ ቢኬም ሴንትራል
በዚህኛው በሚድ ሃይኛው ሴንቸሪ ላይ ይሄ ኢኖቬሽን ፈጠራ ብለን የምንጠራው እና የሆነ አዲስ ነገር ይሄ ከዚህ ጋር በጣም የተያያዘ ነው ማለት ነው። ሶ የኢንተርፕረነሮችን ዲፊኒሽን እንመለከታለን። ሶ ቁልፍ ዲፊኒሽኖቻቸውን ስንመለከት ኢንተርፕረነርሺፕ ማለት ያሉትን ኦፖርቹኒቲዎች የሚያይ ከዛ በኋላ ሀብቶችን ወይም ደግሞ ሪሶርሶችን የሚያንቀሳቅስ ከዛ ክሬቲንግ ቫሊ ምን ማለት ነው ሰምቲንግ ቫሊ የሚያደርግ ነገር ክሬት የሚያደርግ ከዛ ሪስክን የሚወስድ ከዛ በኋላ ደግሞ ኢኖቬቲንግ ላይ በደንብ ፎከስ አድርጎ የሚሰራ ነው ተብሎ የሚታመን ነው ማለት ነው። ሶ ኢንተርፕረነርሺፕ ውስጥ ያሉ ኮር ኤሌመንቶች አሉ ወይም ደግሞ ቁልፍ የሆኑ ቃላቶች አሉ ወይም ደግሞ አካላቶች አሉት ማለት ነው። የመጀመሪያው ፐርሲንግ ኦፖርቹኒቲ ነው። ምን ማለት ነው? ኦፖርቹኒቲን መቀበል ከዛ በኋላ ደግሞ ኢኖቬሽን ኮሜርሻላይዝ ማድረግ የፈጠርነውን ነገር ንግድ ውስጥ ማስገባት ከዛ በኋላ ደግሞ ሲስቴኒንግ ቢዝነስ አለ ቢዝነሱን ማስቀጠል ያን ቢዝነስ ደግሞ በሲስተማቲክ የሆነ ማኔጅመንት ማስኬድ እንዲሁ ደግሞ ሪስክ ኦፍ ፌለር ልንወድቅባቸው ወይም ደግሞ ፌለር ልናደርግባቸው የምንችላቸውን ሪስኮችን ተቀብሎ ከመራመድ ጋር መሰረት ያደረገ ነው ማለት ነው። ሶ ኢንተርፕረነር የሚባለው ሰውዬ ምንድን ነው የሚለውን ዲፋይን ስናደርገው ሰው ነው። ማንኛውም ሰው ሊሆን ይችላል። ምን የሚያደርግ ሰው ነው? ክሬት ኤንድ ዴቨሎፕ ቢዝነስ አይዲያዎችን የሚፈጥር እና የሚያሳድግ ሰው ኢንተርፕረነር ተብሎ ይጠራል ማለት ነው። ሶ ሪስኮችን ይወስዳል፣ ሪሶርሶችን ያንቀሳቅሳል፣ then produce good and service እና ከስተመር ሳቲስፋይድ ኒድስ ኦፍ ከስተመር ሊያደርግ የሚችል ይሄ ኢንተርፕረነር ተብሎ ይጠራል ማለት ነው። ሶ ኢንተርፕረነርን ዲፋይን ሲያደርጉ በተለያየ አቅጣጫ ዲፋይን ያደረጉ ሰዎች አሉ። ከኢኮኖሚስቶች አንጻር ስንመለከት ይሄ ሪሶርሶችን ኢኮኖሚስት ብለን ስንጠራ እንዴት ነው ስካርስ የሆኑ ሪሶርሶችን ሊሚትድ የሆነውን የሂውማን ዋንት ሳቲስፋይ ማድረግ የምንችለው በዛ ሪሶርስ የሚለውን ኢኮኖሚ ያጠናው እና ምን ብለውን ዲፋይን የሚያደርጉት ሪሶርሶችን እንዴት ነው ኮምባይን ማድረግ የሚቻለው በሚለው ላይ በደንብ የሚሰራ እና ሪሶርሶችን ኮምባይን የሚያደርግ ነው ብሎ ያስባሉ። ኢንተርፕረነር የሚባለው እንደዚህ አይነት ሰው ነው ያሉ ኢኮኖሚስቶች። ሌላው ደግሞ ኢኖቬሽንን የሚያመጣ ነው ብሎ ያስባሉ ኢኮኖሚስቶች ማለት ነው። ሳይኮሎጂስቶች ደግሞ ምን ብሎ ያስባሉ? ይሄ ሳይኮሎጂስት እንደምናውቀው ሞቲቬሽን ወይም ድራይቨን በሚያደርግ ፎርስ ላይ መሰረት ያደረገ ነው። ሶ ድራይቨን ባይ አቺቭመንት ማለት በስኬት የሚነዳ ነው፣ በስኬት የሚሄድ ነው፣ እንዲሁም ደግሞ ራስ ገዝ ሆኖ የሚንቀሳቀስ ነው ብሎ ዲፋይን ያደርጉታል። ሶ ካፒታሊስት ፊሎሶፈሮች ደግሞ ሀብትን የሚፈጥር ነው። ካፒታሊስት ብለን ስንጠራ ዌልዝን ክሬት ከማድረግ ጋር መሰረት አድርገው የሚሄዱ ናቸው እና ዌልዝን የሚፈጥር ነው ብሎ ያስባሉ። ሶ ዌስቴጆችን ወይም ብክነትን የሚቀንስ ነው ብሎ ያስባሉ። እንዲሁም ደግሞ ጆብን የሚፈጥር ነው ብለው ያስባሉ ማለት ወይም ደግሞ ዲፋይን አድርገው ይሰጣሉ ማለት ነው። ሶ ኪ ክላሪፊኬሽኖችን ስንመለከት ኢንተርፕረነርሺፕ የሚባለው ሂደቱ ነው። እዚህ ኢንተርፕረነር የሚያደርገው የሚሰራው ስራ ኢንተርፕረነርሺፕ ይባላል። ኢንተርፕረነር የሚባለው ግን ያ ሰውዬ ነው ማለት ነው። ሶ ቦዝ ሜን ኤንድ ውሜን ካን ሰክሲድ ማንም ሰው በዚህ ስኬታማ ሊሆን ይችላል ማለት ነው። ሶ ሁሉም ኢንተርፕረነሮች ቢዝነስ ፐርሰኖች ናቸው ብለን መጥራት እንችላለን ማለት ነው። እንዲሁም ደግሞ ነገር ግን ኖት ኦል ቢዝነስ ፐርሰናል ኢንተርፕረነር፣ ሁሉም የቢዝነስ ሰው ኢንተርፕረነር ነው ማለት ግን አይደለም። ሶ ሌላ ስንመለከት ታይፕስ ኦፍ ኢንተርፕረነር ብለን የምንጠራው ነገር አለ። ሶ ኢንዲቪዥዋል ኢንተርፕረነር አለ ማለት ነው። የራሱን ኢንዲፔንደንት ሶል ፕሮፕራይተርሺፕ ብለን የምንጠራው ደግሞ የግል ድርጅት ብለን የምንጠራው እንደዚህ አይነት ሰው አለ። ኢንዲቪዥዋል ኢንተርፕረነር አለ፣ የራሱ ቢዝነስ የሚመድ ሰው ራሱ ሁሉን ኃላፊነቱ ሪስኩንም ፕሮፊቱንም ሁሉንም ነገር በራሱ ላይ መሰረት አድርጎ የሚሰራ አለ፣ ሙሉ ኃላፊነትን የሚወስድ ሰው። ይሄ በጣም ፍሌክሲብል ነው ማለት ከተመቸው ይሰራል፣ ከተመቸው ደግሞ ፍሌክሲብል ሆነ ቢዝነስ ሽፍት ያደርጋል ማለት ነው። ሁለተኛው ኢንትራፕረነር ነው። ሰው አለ ማለት ነው። ይሄ በትልቅ ተቋም ውስጥ የሚሰራ ኢንተርፕረነር ኢንትራፕረነርሺፕ ያለ ኦርጋናይዜሽን ሰፖርት ምናልባት ያለ ተቋሙ ድጋፍ የራሱን የሆነ አይዲያ ወይም ደግሞ ቢዝነስ አይዲያ ክሬት ሊያደርግ ይችላል ማለት ነው።
ቢውሮክራቲክ ኮንቴክስት ነው የሚሰራው ማለት ነው። ሌላው ኢንተርፕረነራል ኦርጋናይዜሽኖችን እንመለከታለን። እነዚህ ኢንተርፕረነራል ኦርጋናይዜሽን የሚባሉት ኢኖቬሽንን አሁን ባለው ሴንቸሪ ላይ ኢንተርፕረነርሺፕ ዲፋይን የሚደረገው ከኢኖቬሽን ጋር ነው እና ኢንተርፕረነራል ኦርጋናይዜሽን የሚባሉት ኢኖቬሽንን የሚያበረክቱ ተቋማቶች ናቸው። ውስጥ ያሉ ተከታዮች ኮንትሪቢዩት ኢንተርፕረነራሊ ነው ማለት ነው። ውስጥ ያሉ ሰዎች ለኢንተርፕረነራሊ በደንብ የሆነ ወይም ደግሞ ድጋፍ የሚሰጡ ሰዎች ናቸው። ሳፖርቲቭ የሆነ ኢንተርናል ኢንቫይሮንመንትን ክሬት የሚያደርግ ነው ማለት ነው። ሌላው ደግሞ ለኢንተርፕረነርሺፕ በጣም ጠቃሚ የሆኑ ናቸው ማለት ነው። ታዲያ ኢንተርፕረነርሺፕ የሚለው ምንድን ነው እንመለከታለን። እንደሚታወቀው በጣም ሲምፕል ነው። ስራን ይፈጥራል። ሀብትና አቅሞችን ፈጠራና ቴክኖሎጂ እናሳድጋለን። አንኢምፕሎይመንት ይቀነስበታል። የኢኮኖሚክ እድገት ይመጣል። እነዚህ ሁሉ ይከተቱበታል ማለት ነው። ኢንተርፕረነራል ማይንድሴት ወይም ደግሞ ኢንተርፕረነርሺፕ ማይንድሴት ምንድን ነው የሚለውን ስንመለከት ከክሬቲቪቲ ጋር ወይም ከፈጠራ ጋር፣ ከኢኖቬሽን ጋር፣ ከኃላፊነትን ከመውሰድ ጋር፣ ከህልምና ድሪም ቪዥን ኤንድ ኤም ጋር ተርኒንግ አይዲያስ ኢንቱ አክሽን ያሰብናቸውን አይዲያዎች አክሽን ላይ ከመተግበር አንጻር ያሉ ናቸው። ከጆብ ሲከር እስከ ጆብ ክሬተር፣ ከጆብ ሲከር ወይም ደግሞ ከስራ ፈላጊነት ወደ ስራ ፈጣሪነት ሙቭ የምናደርግበት መንገድ ኢንተርፕረነራል ማይንድሴት ተብሎ ይጠራል ማለት ነው። ጠቅለል ስናደርገው ኢንተርፕረነርሺፕ ያው እንደምናውቀው ሂስቶሪካሊ ነው ዴቨሎፕ ያደረገው ቆይቷል። ኦልሞስት ወደ 17ኛው ሴንቸሪ በፊት ነው ሀሳቡ የነበረው። ሴንትራል አይዲያው አሁን ያለው ኢኖቬሽን ፈጠራና ወይም ሪስክን ከመውሰድ ጋር የተያያዘ ነው ማለት ነው። ኢንተርፕረነርስ የሚባሉት ክሬት ቫሊዩ ኤንድ ጆብስ፣ ቫሊዩ እና ጆብስን የሚፈጥሩ ሰዎች ናቸው። ለኢትዮጵያ ኢኮኖሚክ ትራንስፎርሜሽን በጣም ኢሴንሻል ነገር ነው። ምክንያቱም ኢትዮጵያ ውስጥ እንደምንመለከተው አብዛኛው ስራ ፈላጊ ነው። ስራ ፈጣሪ ይልቅ ስራ ፈላጊ ነው። ይሄ ኢንተርፕረነራል ማይንድሴት ወይ ደግሞ ኢንተርፕረነርሺፕ ማይንድሴት ሰው ቢልድ የሚያደርግ ከሆነ ለሀገራችን እድገት በጣም አስፈላጊ ነው ማለት ነው። ይሄ ለቢዝነስ ዴቨሎፕመንት በጣም ፋውንዴሽን ነው፣ መሰረት ነው ኢንተርፕረነርሺፕ ብለን የምንጠራው ማለት ነው። የዛሬ ሀሳብ ይህን ይመስላል። ማንኛውም ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንዲሁም ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የዛሬ ቴሌቪዥን ይመስላል። መልካም ጊዜ ይሆንላችሁ።